ድካም ጭንቀት የሆነ ምናምን ዝም ብሎ ነገሮች ነበሩ እና ቤት ያስተኛኝ ያው ፍፄም አካብዶት ተናግሮ ነው ለሀይሚ ምናምን እና በጣም ደህና ነኝ። ብዙ ቴክስቶች ደርሰውኛል። እንዴት ነህ ራስን አታስጨንቅ፣ በቃ ነገራቶች ይስተካከላሉ ምናምን እያላችሁ ብዙ ቴክስት ደርሶኝ ነበር እና እግዚአብሔር ያክብርልኝ። አሁን በጣም ደህና ነኝ። ሁሉም ሰላም ነው። ክብር ምስጋና ለሱ ይገባው እና እንደ ሰው ቢሆን ያው ድሮ ጸጥ እንል ነበር፣ ግን ደህና ነኝ ተመልሻለሁ። እና በምን መሰላችሁ የመጣሁት ዛሬ ከሀይሚ ጋር ጨርሰናል ብዬ አላምንም። እኔና ሀይሚ በጣም ብዙ የሚቀሩን ነገሮች አሉ። እንደዚህ በቀላሉ መለያየት የምንችል ሰዎች አይደለንም ብዬ ነው ማስበው እና ኤፍሬምን ጠርቼዋለሁ ወንድሟን፣ እሱን ላወራው ወስኛለሁ። በቃ እስካሁን ብዙ ተባብለና ብዙ ተዳርሰናል እና ላይክ አስፈላጊ አይደለም ብዬ አምናለሁ። በቃ ይቅርታ መጠየቅ ካለብኝ ይቅርታ ጠይቄ እንኳን ሀይሚን ማግኘት ፈልጋለሁ፣ እሷን መመለስና ማረጋጋት ፈልጋለሁኝ። በዚህ መሀል በጣም ብዙ እየታዘብኩት ያለው ነገር አለ። ላይክ ማስታረቅ ይመስል ነገራቶችን የሚያገኑ ሰዎች በዝተዋል። ሰውን ለመጣል የሚሞክሩ ሰዎች በዝተዋል ምናምን። ማናችንም ቢሆን በእግዚአብሔር ቸርነት እንጂ ያለ ነው ንጹህ ሆነን አይደለም። ይህ ግልጽ ነው። የሁላችሁንም ገመና ታውቁታላችሁ። ውስጣችሁ ምን እንዳለ፣ ምን እንደምታደርጉ፣ ምን እንደበደላችሁ ሁላችሁም ታውቁታላችሁ። እና እናንተ ስላላችሁ ማንም ሰው አይወድቅም፣ ማንም ሰውም አይለያይም፣ ማንም ሰው ማንንም አያጣም። እግዚአብሔር ባለው መንገድና ሲለው ብቻ ነው። ገብቷቸዋል። መውደቅ ካለብኝም የምወድቀው እግዚአብሔር ካለ ነው። እግዚአብሔር ደግሞ ልጆቹን አይጠላምም አይጥልምም፣ አንወድቅምም አልወድቅምም መቼም። እና ይህንንም መናገር እፈልጋለሁ። እንደ ሰው ቢሆን ድሮ ነበረ ይታወቃል እኮ የኔ ነገር ያው ደመ መራራ አይደል መባል ይታወቃል። እና እንደ ሰውማ ቢሆን ድሮ ወድቅ ነበር፣ ግን እንዲህ አይደረግም። ሰውን አንድ ለማድረግ መሞከር ነው የሚሻለው። ሰውን ለመጣል ከመሞከር ቀና ሆኖ ሰውን አንድ ለማድረግ መሞከር ነው የሚሻለው። በዚህ ልክ ኔጌቲቭ አስተሳሰብ ያለው ሰው በዝቷል። እና ዓለም ላይ የሚፈጠረው ነገር ሁሉ እኔ እንጃ ቅጣት ነው እየመሰለኝ ያለው። በእውነት እንደ ሰው ክፋት ከሆነ ቅጣት ነው። በጣም ብዙ የሚያስጠሉ ነገሮች እያየሁ ነው። በቃ እንዲህ ሰው በቃ እንዲህ ነው እንዲህ እስከ ማለት ደርሻለሁ። ላይክ መሞቱን እንኳን ረስቷል ፒፕሉ። እና ሁኬርስ ለማንኛውም እንትን አይለኝም፣ ግድ ሰጥቶኝ አይደለም። ግን ልብ ይስጣችሁ፣ ልቦና ይስጣችሁ ሁላችሁም። እኛ ከእግዚአብሔር ጋር ከፍታውን እንቀጥላለን። ሲቀጥል ደግሞ ሀይሚ ሊገባኝ አልቻለም አሉን። እውነት እኔ ሁሉንም ነገር ወደኋላ ትቻለሁ። ላይክ አንቺም እንዲያደርገሽኛል ምናምን ማለት አልፈልግም። በእውነት ወንድ ልጅ አይጎዳም ብሎ ነው ሰው እያሰበ ያለው። ወንድ ልጅ ጋር ምንም እውነት የለውም ተብሎ ነው የሚታሰበው። እና ወንድ ልጅ እንደሚታሰብ አላውቅም። ስሜቱን ዋጥ አድርጎ የሚኖር ሰው ነው ወንድ ልጅ። አዱን ነው ወንድ የሆነ ብቻ